ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። የቦንጋ ከተማ ምክር ቤት ሁለተኛ ዙር 11ኛ ዓመት 32ኛ መደበኛ ጉባኤ ተካሄደ። ጉባኤው በበጀት ዓመቱ የ9 ወራት አፈጻጸም ወቅት የታዩ ጠንካራ ጎኖችን ማስቀጠልና በድክመት የተገመገሙት መስተካከል በሚችሉባቸው ሁኔታዎች ላይ አቅጣጫዎችን አስቀምጧል። ናስር ተማም ያዘጋጀውን ዜና ብሩክታይት ብርሃኑ ታቀርባለች። ከከፋ ቴሌቪዥን ጋር ቆይታ ያደረጉት የምክር ቤቱ አባላት እንደገለጹት የቀረበው ሪፖርት ግልጽና የተብራራ መሆኑን ጠቁሞ በሪፖርቱ ላይ የሚከተለውን አስተያየት ሰጥተዋል። የ9 ወር ሪፖርትን ስንመለከት የቦንጋ ከተማ ከንቲባ በዝርዝር አቅርቦልናል። ምክር ቤቱ ያው በጥሞና አዳምጧል። ይህን ሲያዳምጥ የዘንድሮ የ9 ወር ስራ አፈጻጸም ከሞላ ጎደል በሰፊው ጥሩ ነገሮች አሉ የሚል ነገር አይተናል። አጠቃላይ በ9 ወር የ2016 የስራ ዘመን የ9 ወር ሪፖርት በዋናነት በየዘርፉ ትላልቅ ጉዳዮችን ነጥቦችን ትኩረት አድርጎ ነው የቀረበው። አንደኛ በዚህ በኢኮኖሚ ዘርፍ የተሰሩ ስራዎች አሉ፣ በማህበራዊ ዘርፍም የተሰሩ ስራዎች አሉ። እነዚህ ስራዎች በአጠቃላይ በከተማ አስተዳደር በዝርዝር ደግሞ በማዘጋጃ ቤቱ የተሰሩ ስራዎች እና አሁን የደረስንበት ቀሪ ተግባራት በእርግጥ የበጀት ዓመቱ እየተጠቃለለን ቢሆን ባለው አጭር ጊዜ ውስጥ ቢሆን ትኩረት ማግኘት የሚገባቸው ጉዳዮች በዝርዝር የታዩበት ሁኔታ ነበር። የምክር ቤቱ አባላት አክለውን በአፈጻጸሙ ታዩ ያሉትን ጠንካራና ደካማ ጎኖች አብራርተዋል። ጠንካራ ጎኑ ቦንጋ ከተማ ላይ ዘንድሮ ለየት ተብሎ የቀረበው ፋይናንስ ስራ አፈጻጸሙ በዝርዝር ቀርቧል። በጀቱን እንዴት እንደተጠቀመ ለምን እንደተጠቀመ በሰንጠረዥ ለየት አድርጎ በማቅረቡ አንደኛ ልዩ ነው የሚል ነገር አለኝ። ሁለተኛ ገቢ አፈጻጸሙ በተሻለ ሁኔታ በብዛት 100% በሚባል ደረጃ ጥሩ የገቢ ስርዓት ተካሂዷል። ልማትን ማረጋገጥ የአንድ ወገን ኃላፊነት ብቻ አይደለም ያሉት የምክር ቤቱ አባላት ለዚህም ተግባራዊነት ህብረተሰቡ የበኩሉን እንዲወጣ አስገንዝበዋል። ህዝቡ አሁን የሚያደርጋቸው በርካታ ስራዎች አሉ፣ የሚያከናውናቸው ስራዎች አሉ፣ የሚያደርጋቸው እንቅስቃሴዎች አሉ። አሁንም እሱ ተጠናክሮ እንዲቀጥል ነው ያለኝ ሀሳብ፣ አዲስ ሀሳብ ለማፍለቅ አይደለም። ስለዚህ ይሄን ከተማ ለመቀየር በንቅናቄ ነው የተገባው። በዞን መንግስት እየተሰራ ያለ ስራ አለ፣ በከተማ አስተዳደር እየተደረገ ያለ እንቅስቃሴ አለ፣ በዋናነት ደግሞ የከተማ ማዘጋጃ ቤቱም እየሰራ ያለው ስራ አለ። ስለዚህ ህዝቡ ከነዚህ አካላት ጎን ሆኖ አሁን የጀመረውን እንቅስቃሴ አጠናክሮ መቀጠል፣ በገንዘብም በጉልበትም በሞራልም የሚያስፈልግ ድጋፍ ላይ ተግቶ መቀጠል፣ ለልማት ሲባል የሚመጡ ሀሳቦችን በጥሩ ጎኑ ወስዶ ግን ደግሞ በምክክር በውይይት በመግባባት መንፈስ ይህን ተግባር አጠናክሮ እንዲጠብቅ ነው የሚጠበቀው የሚል ሀሳብ ነው ያለኝ። የቦንጋ ከተማ አስተዳደር ምክር ቤት ዋና አፈ ጉባኤ አቶ አጥናፉ ወልደ ጻዲቅ በበኩላቸው በጉባኤው ላይ የተነሱትን ዋና ዋና ሀሳቦች አስረድተዋል። ያው በመድረኩ የተነሱ ሀሳቦች እንግዲህ ምክር ቤት ያው የህዝብ ውክልና ያለበት ትልቅ ስልጣን ያለ ምክር ቤት ነውና መጀመሪያ ያው በጀትና እቅድን የአመቱን ያጸድቃል። ካጸደቀ በኋላ በጀትና የጸደቀው እቅድ ወይም ስራዎች ከበጀቱ ጋር ተጣጥሞ ለህዝብ የህዝብ ተጠቃሚነትን በሚያረጋግጥ መልክ እንዴት እየሄደ ነው የሚለውን በየሩብ አመት ይገመግማልና በየሩቡ ይገመግማል። ከሩቡም አሁን 3ኛ ሩብ አመት ነው አሁን የገመገምን ያለ ነው። እዚህ ላይም በመልካም ጎኑ በማዘጋጃ በኢኮኖሚ ዘርፉም በማህበራዊም በአስተዳደር ዘርፍም እንደ ከተማ ያሳካናቸው የተሳኩ ስራዎች በቋሚ ኮሚቴ በኩልም የ9 ወሩ ተገምግሞ አሁንም በዚህ መድረክ የተገመገመበት ሁኔታ ነው ያለው። በመጨረሻም ቀጣይ የትኩረት አቅጣጫዎች ናቸው ያሉትን ጉዳዮች አፈ ጉባኤው ገልጸዋል። ቀጣይ የታሰበው ከህብረተሰብ ጋር ህብረተሰብ ሰፊ ግንዛቤ ይፈልጋል። ግንዛቤ በተለይ በማዘጋጃ ቤትም ቢሆን በተቋማት በራሱ ህብረተሰብን አነቃንቆ ከህብረተሰብ ጋር መንቀሳቀስ ያስፈልጋል። ምክንያቱም አሁን የሰው ማለት የማህበረሰቡ ግንዛቤ ያደገ ባለመሆኑ ከተማ ይቆሻል። በቆሻሻ ምክንያት ደግሞ ሰው በጎርፍ ይቸገራል። ብዙ በሌለ ሀብት ብዙ ጥረት ተደርጎ የተሰሩ መሰረተ ልማቶች እየወደሙ ነው። የራሴ የሚል አስተሳሰብ መስረጽ አለበት እና ይሄን ማዘጋጃ ቤቱም ይሁን ሌሎች የከተማ አስተዳደሩ መዋቅር ራሱ ህብረተሰብን ግንዛቤ መፍጠር ስራ ላይ ማስቀደም አለበት። ህብረተሰብ በእነዚህ ጥቂት ስራዎች ብቻ ሳይሆን ህብረተሰብ የሌለ ነገር ምንም የሚሳካ ነገር ስለሌለ ሀብት በማሰባሰብ እና መልሶ ወደ ልማት በማዋልን በኩል ተጠናክሮ መቀጠል እንዳለበት እና
ውጤትም መጥቶ ያው ተጠቃሚ ራሱ ስለሆነ ከመወቃቀስ ወጥቶ የጋራ እንደሆነ አድርጎ የጋራ ተጠቃሚነትን ማረጋገጥ እንዳለበት ያው በዚህ ልክ ነው አቅጣጫው የተቀመጠው። የኢፌዴሪ ጤና ሚኒስቴር ሚኒስትር ዴኤታ ዶክተር አየለ ተሾመ ጥራት ያለውን የሕክምና አገልግሎት ማረጋገጥና ተቋማዊ ሽግግር ፕሮግራም አፈጻጸምን በገብረ ጻዲቅ ሻው ሆስፒታል ተገኝተው ገመገሙ። በፕሮግራሙ ትግበራ የታቀፉ በሀገሪቱ ከ42 በላይ ሆስፒታሎች የተውጣጡ አካላት በገብረ ጻዲቅ ሻው አጠቃላይ ሆስፒታል የልምድ ልውውጥ አድርገዋል። ተጨማሪ ያለን የገብረ ጻዲቅ ሻው አጠቃላይ ሆስፒታል ስራ አስኪያጅ አቶ ፍቅረ ማርያም ጳውሎስ የጤና ስርዓት ማነቆ ተኮር ለውጥ በሚል ጥራት ያለውን የሕክምና አገልግሎት ማረጋገጥና ተቋማዊ ሽግግር የሚል ኢኒሼቲቭ በጤና ሚኒስቴር ተግባራዊ መደረግ ይታወሳል ብለዋል። ይህንን ተግባር ደግሞ በሀገር አቀፍ ደረጃ በ42 ሆስፒታሎች የተጀመረ መሆኑን የጠቀሱት ስራ አስኪያጁ የገብረ ጻዲቅ ሻው ሆስፒታልም አንዱ ነው ብለዋል። በዚህም ጥሩ መነሳሳት በሆስፒታሉ ሰራተኞች ከመታየቱን በተጨማሪ በሆስፒታሉ የተጀመሩ ማስፋፊያ ግንባታዎችና የህብረተሰብ ፍላጎት እንዲሁም የሆስፒታሉ ደረጃ ወደ ሪፈራል ደረጃ እንዲሻሻል ጥያቄዎችንም እያስነሳ ይገኛል ብለዋል። ስራ አስኪያጁ አያይዘው ጽዱ፣ ምቹና ማራኪ ጤና ተቋም ከመፍጠር አንጻር የተደራጀ ቡድን በማዋቀር ክትትል በማድረግ ላይ እንደሚገኝ ገልጸዋል። ጽዱና ምቹ ማራኪ ጤና ተቋም ከመፍጠር አንጻር ሆስፒታላችን አይኤፍሲቲን በማቋቋም በየቀኑ በ24 ሰዓት ክትትልና ቁጥጥር እያደረገ እየተቀበለ ይገኛል። በመሆኑም ምንም እንኳን በአስፈላጊ የሕክምና ቁሳቁሶች በመደራጀት ወቅቱን የጠበቀውን አገልግሎት ለመስጠት የአቅም ውስንነት ቢኖርብንም በእነዚህ ክፍተቶቻችን ላይ ድጋፍ ቢደረግልን ከዚህ የተሻለ ውጤት ከማስመዝገብ ባሻገር የህሙማን ስቃይና እንግልት እንቀንሳለን። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ሆስፒታሉን በማጠናከር ህብረተሰቡን ተጠቃሚ ለማድረግ የተሰራ እንደሆነ ገልጸው የሆስፒታሉ ባለሙያዎች ህብረተሰቡን ለመርዳት የሚያደርጉት ትጋት የሚደነቅ ነው ብለዋል። ከጤና ጣቢያ በኋላ ደረጃውን ለማሻሻል እየተደረገ ያለው ጥረት በአብዛኛው እዚህ ባሉ የጤና ባለሙያዎቻችን ጫንቃ ላይ የተጣለ የነሱ ጥረት ህዝብን ለማገልገል ያላቸው ተነሳሽነትና ቁርጠኝነት እጅግ በጣም የሚገርም ነው። አሁን ላለንበት ደረጃ ብዙ ቻሌንጆችን አልፎ እያደረጉ ያሉት ነገር ነው። ሆስፒታላችን በየጊዜው እንዲመሰገን ያደረገውና ላቅ ያለ ምስጋና አለ። ብዙውን አስተዳደር ሰው ለእናቶች ሙሉ የጤና አገልግሎት ለመስጠት የሚያስችል ግንባታ በ62 ሚሊዮን ብር በላይ የተገነባ ቢሆንም አገልግሎቱ የተሟላ ለማድረግ ግን የቁሳቁስ እጥረት የሚኖር በመሆኑ የሚኒስቴር መስሪያ ቤቱ ድጋፍ እንዲያደርግም ጥሪ አቅርበዋል። 62 አሁን ከገበያ መጨመር አንጻር ወደ 70 ምናምን አካባቢ ገብቷል የግንባታው መጠን። እሱም አንዱ ደረጃው ሊያድግ የሚችልበት ሁኔታ እዚህ በግራ በኩል ብታይና በቀኝ በኩል የእናቶች ማረፊያ ተብሎ የተዘጋጀ አለ። ኦልሞስት ወደ 70 ሚሊዮን አካባቢ ደርሷል። ግንባታው ወደ ማጠናቀቁ እየሄድ ነው። ግንባታውን ስናጠናቀቅ ምናልባት ውስጡ ባዶ ሊሆን የሚችልበት ሁኔታ ይኖርና አገልግሎት ላይሰጥ የሚችልበት ሁኔታ ስለሚኖር ከዛም አንጻር የተለያዩ ነገሮች መደረግ የሚችሉበት ሁኔታ ቢኖር የማህበረሰቡ ፋርማሲ አሁን ካለው የመድኃኒት ውድነት ከመድኃኒት እጥረት አንጻር ብዙ ችግሮችን እያለፍን ያለንበት ሁኔታ አለ። ነገር ግን የማህበረሰብ ፋርማሲ ማቋቋም የሚችልበት ሁኔታ ቢኖር እሱ ራሱ ሪቮልቭ እያደረገ እንደገና ሌላ መድኃኒት እያመነጨ የሚችልበት ሁኔታ ይኖራል በሚል ምናልባት ልትጎበኙ ትችላላችሁ። ወደ 3.8 ሚሊዮን እንደዚህ አካባቢ እያስገነባን ነው። እሱም ሊያልቅ አካባቢ ነው። ያው ሲያልቅ አገልግሎት መስጠት የሚችልበት ሁኔታ እንደዚሁ ይሆናልና እንግዲህ አጠቃላይ ችግሮችን ከምናነሳ በቆይታችሁ ውስጥ ያሉ መልካም ነገሮችን ታያላችሁ። በእኛ ደረጃ ደግሞ ማድረግ የሚገባንን ሰጥታችሁ ወደፊት ማድረግ የሚችሉበት ሁኔታ እንፈጥራለን። ማህበረሰባችን አስተባብረን የቦርዱም እንደዚሁ በጋራ ተነጋግረው የዞን አስተዳደር ተነጋግረው ማሟላት የሚገባንን ለህዝባችን የተሻለ አገልግሎት ሊሰጥ የሚችልበት ሁኔታ የሚደረገውን ጥረት እናደርጋለን። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ጤና ቢሮ ኃላፊ አቶ ኢብራሂም ተማም በበኩላቸው በክልሉ ባሉ የህክምና መስጫ ማዕከላት የህክምና ቁሳቁስ በማደራጀት ወቅቱ የሚፈልገውን አገልግሎት ለመስጠት የአቅም ውስንነት ቢኖርም በየደረጃው ያሉ አካላት የህብረተሰቡን ፍላጎት ለማሟላት የሚያደርጉትን ጥረት የክልሉ መንግስት እውቅና ይሰጣል ብለዋል። የሚኒስቴር መስሪያ ቤቱም በገብረ ጻዲቅ ሻው ሆስፒታል ያስጀመረው ፕሮግራም ተግባራዊ ለውጥ እያመጣ በመሆኑ ይህንን ያስጀመሩት የሚኒስትር ዴኤታ ዶክተር አየለ ተሾመን ከልብ እናመሰግናለን ብለዋል። ያው ከዚህ ቀደም የነበረው የኤስቢኤፍአር አጠቃላይ የሆስፒታል ላይ ያለው ችግር ሀብቱም ውስን ከመሆኑ ጋር ተያይዞ ወደ ላይ ነበር የሚጠየቀው። ነገር ግን ባለው ውስን ሀብት ተቋምን በተገቢው መንገድ ውጤታማ ማድረግ እንደሚቻል የሚያሳይ የአሰራር ስርዓት ከመሆኑ ጋር ተያይዞ ቦንጋ ሆስፒታል ላይ በውስን ሀብት ባለው የሰው ኃይል ጥራት ያለው አገልግሎት እንዴት ማምጣት ይቻላል የሚለውን በተወሰነ መልኩ 100% የተሳካለት ባይሆንም ባለው ውስን ሪሶርስ ግን ውጤት እንዴት ማሳየት እንደሚቻል ጅምር ስራዎችን በተገቢ በማየታችን ሌሎች ሆስፒታሎችንም ጭምር በማምጣት
ጉብኝት አድርገናል። ሌሎች ወደዚህ እንቅስቃሴ የገቡበት ሁኔታ አለ። ከዚህ አንጻር እንግዲህ ኤስቢኤፍአር በትልቁ የስራ ባህልን ቀይሯል። ከዚህ በፊት የነበረው ሆስፒታል ላይ ያለው በተለይ ቲም ስፕሪት የቡድን ስራን በተገቢው መንገድ በማቀናጀት በሰዓት መግባት መውጣት ብቻ ሳይሆን ህብረተሰቡን ማገልገል ከሰዓት ውጭም ጭምር በሌሊትም በቀንም ማገልገል ላይ መሰረት ያደረገ ውጤት ላይ መሰረት ያደረገ ስራ መስራት ይሄ የስራ ባህልንም ጭምር የቀየረ ከመሆኑ ጋር ተያይዞ በጣም በርካታ ውጤቶችን አይተናል። ከሱ ጋር ተያይዞ አካውንታቢሊቲ በትክክል በየዲፓርትመንቱ የማረጋገጥ ስራ ሁሉም ለተመደበበት ስራ ኃላፊ እንደሆነ አለቃ እንደሆነ አንድ አለቃ ስራ አስኪያጅ ወይ ሜዲካል ዳይሬክተር ብቻ ሳይሆን በተመደበበት የራሱ አለቃ ሆኖ መስራት የስራው በራሱ አለቃ የሆነ እየመራው የሚሄድበትን ሁኔታ አይተናል። ስለዚህ ይሄ ኢኒሼቲቭ በሌሎች ሆስፒታሎች ብቻ ሳይሆን ያው በሰሞኑ ላውንች የምናደርጋቸው የፕራይመሪ ሄልዝ ኬር ዩኒት ላይም ጭምር በመድገም ውጤታማ ማድረግ ይጠበቅብናል ብለን እንደ ክልል ጤና ቢሮ ጽኑ አቋም አለን። በዶክተር አየለ የተመራውም ልዑክ በሆስፒታሉ አጠቃላይ ስራ እንቅስቃሴ እንዲሁም ጥራት ያለው የሕክምና አገልግሎት ተቋማዊ ሽግግር ፕሮግራም አፈጻጸምን ግምገማና ምልከታ አድርጓል። በዚህም የገብረ ጻዲቅ ሻው ሆስፒታል አሁን የሚገኝበት ደረጃ የተሻለ በመሆኑ ሌሎች የልምድ ልውውጥ ሊያደርጉበትም እዚህ መገኘታቸው አንዱ ምክንያት ነው ብለዋል። ከምልከታው መልስም በነበረው ውይይት የገብረ ጻዲቅ ሻው ሆስፒታል የአንስቴዥያ ማሽን ድጋፍ እንዳገኘም ያገኘነው መረጃ ያመለክታል። የ2016 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተና የሚወስዱ ተማሪዎች የተሻለ ውጤት ማስመዝገብ እንዲችሉ ተገቢውን ቅድመ ዝግጅት እያደረገ መቆየቱን የአውራዳ ከተማ አስተዳደር ማህበራዊ ክላስተር ጽሕፈት ቤት አስታወቀ። የጽሕፈት ቤቱ ኃላፊ አቶ ስዩም ኃይሌ ተማሪዎችን የማብቃት ተግባር ላይ የተሰጠውን ትኩረት በተመለከተ የሰጡትን ሀሳብ አለ። ተከታትለን እንመለስ። ከ9 እስከ 12 ያለውን ትምህርት አይነቶች በእያንዳንዱ ትምህርት አይነት መቶ ጥያቄ አገር አቀፍ ፈተናው መልክ ማለት ነው ተዘጋጅቶ ሞዴል የተፈተኑበት ነገር አለ። አሁንም ቀሪውን የ12ኛውን ቀጣይ ሞዴል የሚፈተኑበት እና ሙሉ በሙሉ ዝግጅቱን የጨረስንበት ነገር አለ። እሱ እንደው ከግብረ ኃይሉ ጋር ዛሬ ስንወያይ የተወያየ ነው። የ2017 የቀለምና የተግባር ትምህርትን ተማሪ ይወስዳል። እሱንም የውይይቱ አካል አድርገን ሁሉ የተወያየንበት እና ይሄ በመጣ ተማሪ በተጨባጭ ብዙ ጊዜ መደበኛ ትምህርት ቤት ሲሆን ተማሪ ቀለምን ብቻ ነው የቀለም እውቀት ብቻ አገኝቶ ሄዶ የተግባር ትምህርት ላይ ተማሪ የወደቀ ነው፣ ጠባቂ የሆነ ነው። ያ የተግባር ትምህርት መሰጠቱ ተማሪን ያዘጋጃል። ተማሪዎች ያለምንም እንግልት ፈተና ወደሚወስድበት ዩኒቨርሲቲ ለመሸኘት ከሚመለከታቸው አካላት ጋር ሰፊ ውይይት መደረጉን ያነሱት ደግሞ የከተማ አስተዳደሩ ከንቲባ አቶ ጥላሁን ወርቁ ናቸው። እንደኛ ከተማ አስተዳደር ባሉን 5 ትምህርት ቤቶች ላይ የመማር ማስተማር ስራ ያለበትን ደረጃ ከመጀመሪያው በበጀት ዓመቱ መጀመሪያ ከሚመለከተው ባለድርሻ አካላት ጋር ከትምህርት አመራሮች ጋር ከማህበረሰብ ጋር ከመምህራን ጋር የጋራ የሆነ ውይይት አድርገናል። ለውይይታችን መነሻ የሆነው የተማሪ ውጤት ማሻሻል ነው። ስንት ተማሪ ነው በዚህ ዓመት ወደ ዩኒቨርሲቲ ያስገባ ነው የሚለውን ነው መነሻ አድርገን የገመገም ነው። እንደኛ ነባራዊ ሁኔታ 6 ተማሪ ብቻ ነው ከነበረው ተማሪ ወደ ዩኒቨርሲቲ የገባው በ2016 በጀት ዓመት ማለት ነው። አሁን ባለው ደረጃ የተማሪ ውጤት አሻሽለን ለማሻሻል በርካታ ተማሪዎችን ወደ ዩኒቨርሲቲ ጆይን እንዲያደርጉ ለማድረግ ብዙ ስራ ይጠበቃል የሚለውን የነበርንበትን ክፍተት ገምግመን በርካታ ስራዎች እየተሰሩ ነው። ከነዚህ ስራዎች ውስጥ አንዱ ምንድነው ማካካሻ ትምህርት ወይ ቱቶሪያል የመስጠቱን ሁኔታ የማህበራዊ ክላስተር ጽሕፈት ቤትም ከሱፐርቫይዘሮች ጋር በመሆን በጋራ እየገመገመ እየሄደ ያለበት ሁኔታ ስላለ በዚህ ዓመት በርካታ ተማሪዎችን ወደ ዩኒቨርሲቲ እናስገባለን የሚል መሪ ይዘን እየሰራን እንገኛለን። ከዚህ ባለፈ ተማሪዎች ያው ወደ ሌላ አካባቢ ባይባልም ወደ ቦንጋ ከተማ ወደ ቦንጋ ዩኒቨርሲቲ ነው የኛ ተማሪዎች ሄደው የሚፈተኑት። ከዚህ ከመነሻ ሲነሱ የተለያዩ ተግዳሮቶች የተለያዩ ማነቆች እንዳያጋጥሙ የሚመለከተው ግብረ ኃይል በጋራ ቁጭ ብሎ ተወያይቷል። ከጸጥታ አኳያ ከትራንስፖርትና ከሌሎች ሎጂስቲክ አኳያ እነዚህ ማነቆች እንዳያጋጥሙ በአግባቡ ተማሪ መሸኘት መቻል እንዳለበት በጋራ ዛሬ ላይ መድረክ ተፈጥሮ የጋራ ያደረግንበት ሁኔታ ስላለ አቅም በፈቀደ ሁኔታ የተሻለ ውጤት ተማሪዎቻችን እንዲያስመዘግቡ በሚል ጥረት እየተደረገ ያለበት ሁኔታ ነው የነበረው። ዘገባው የባልደረባችን በላቸው በላይ ነው።
የቦንጋ ፖሊቴክኒክ ኮሌጅ የክህሎት መር ስራ እድል ፈጠራ ላይ በትኩረት እየሰራ መሆኑን ገለጸ። ኮሌጁ ከሚመለከታቸው አካላት ጋር በመሆን የዘርፉን እቅዶች ገምግሟል። ሀብታሙ ለስላሴ ዞን የስራ ክህሎት ኢንተርፕራይዝና ኢንዱስትሪ ልማት መምሪያ የስራ ክህሎት ዘርፍ የተቋማት አግባብነትና ጥራት ማረጋገጥ ሂደት ባለሙያ የሆኑት ወይዘሮ ኤልሳቤጥ አስራት ከሚዲያችን ጋር ባደረጉት ቆይታም ትኩረት የተሰጠበት የክህሎት መር ስራ እድል ፈጠራን በተመለከተ አፈጻጸም ያለበትን ደረጃ ተናግረዋል። ፉት 9 ወራት የቅድ አፈጻጸሞቻችን ግቦቻችን ስናይ ዝቅተኛ አፈጻጸም ያስመዘገብንባቸውን ግቦች በማየት በቀጣይ 6 ወራት እስከ መስከረም 30 ድረስ በትኩረት በርብርብ በፍጥነት ልናሳካ የምንችላቸው ግቦች ላይ መግባባትና ኃላፊነት በተሞላው ሁኔታ እቅዶቻችን ተመርተው ውጤታማ ለማድረግ ነው። ሁለተኛው ባለፉት 1-2 ወራት አካባቢ ከፌደራል የመጡ ከስራ ክህሎት ሚኒስቴር የመጡ የከፍተኛ ባለሙያዎች በአንዳንድ በተመረጡ ተቋማትና የቴክኒክና ሙያ ተቋማትና በኢንተርፕራይዞች ላይ የመስክ ምልከታና ድጋፋዊ ክትትል አድርገው ነበረ። በዛን ጊዜ ያገኟቸው ጉድለቶች ነበሩ። እነሱ ጉድለቶችን መሰረት በማድረግ ይሄን ጉድለት ለመሙላት በቀጣይ 6 ወራት ውስጥ ምን ማድረግ አለብን የሚለው መነሻ በአጭር ጊዜ ውስጥ አጣዳፊ እቅድ አዘጋጅተው ልከዋል። ይህን አጣዳፊ እቅድ ደግሞ ለሚመለከታቸው ባለድርሻ አካላት በማውረድ በአጠረ ጊዜ ውስጥ ስልጠና ከባለድርሻ አካላት ጋር በመተባበር ስልጠና በመስጠት ተቋሙንም የአካባቢውን ማህበረሰብ ተጠቃሚ ሊያደርግ የሚችል ነው ብለን ነው ንቅናቄውን እያደረግን ያለ ነው። ከሞላ ጎደል እቅዶቻችን ይሳካሉ ብለን ተስፋ እናደርጋለን። በርብርብ ከሰራን፣ ተጠያቂነት በኃላፊነት መንፈስ ከሰራን እቅዶቻችን የማይሳኩበት ምንም ምክንያት የለም። ከቀደመው ከነባሩ አስተሳሰብ ወጥተን አሁን በቴክኒክና ሙያ ትምህርትና ስልጠና አዲሱ እሳቤን ተግባራዊ በማድረግ ግንዛቤን በመፍጠር የክህሎት ክፍተት ያለባቸው አካባቢዎችን በመሙላት ባለሙያዎችንም እንዲሁ በማሳተፍ ውጤታማ እንሆናለን ብለን ተቋማት ከማሰልጠንና ከማስመረቅ ውጪ ስራ እድል ፈጠራ ላይ ሚናቸው ጎላ ነው ወይ ላነሳነው ጥያቄ የሚከተለውንም ብለዋል። ስልጠና ተቋማት በመደበኛ እና በአጫጭር ስልጠና መስጠት ነው ማንዴቱ የነበረው በቀድሞው እሳቤ ማለት ነው። አሁን ግን በአዲሱ እሳቤ ቴክኒክና ሙያ ትምህርትና ስልጠና ተቋማት ከማሰልጠን በላይ ነው። ከማሰልጠን በላይ ሰልጣኙ ወይንም ኢንተርፕራይዙ ዳቦ ከመብላት በላይ ከማሰልጠን ስልጠና ክህሎቱን ከማዳበር በላይ ሀብት እንዲፈጥር ነው የሚፈለገው። ቀደም ሲል ዳቦ እንዲበላ ነበረ የሚፈለገው። አሁን ደግሞ ከዳቦ በላይ ሀብት አፍርቶ ራሱንም አገሩንም አካባቢውንም እንዲጠቅም የማድረግ ስራ ነው እየተሰራ ያለው። ከዚህ አንጻር ስናይ ቴክኒክና ሙያ ከማሰልጠንም በላይ የስራ እድል ፈጠራውንም ስራ በተቋም ውስጥ ይሰራል። ያሰለጠናቸውን ሰልጣኞች እዚሁ ተቋም ውስጥ ኢንተርፕራይዝ ፈጥረው ስራ እድል ፈጥረው ተቋም ውስጥ ተቋሙንም ጠቅመው ራሳቸውም እንዲጠቅሙ ይፈልጋል። በቦንጋ ፖሊቴክኒክ ኮሌጅ የሰው ኃይል ልማት ሙያተኛ የሆኑት አቶ አስቻለው ገብረ ሚካኤል በኮሌጁ የክህሎት መር ስራ እድል ፈጠራ ላይ በተቋማቱ እየተሰራ ያለውንም ተናግሯል። ክህሎት መር የስራ እድል ፈጠራ የሚል ነው። ያው እንደሚታወቀው ቴክኒክና ሙያ ተቋማት መካከለኛ የሰው ኃይልን ከማፍራት አንጻር የተመሰረቱና ለዚህ ግብም የሚሰሩ ተቋማት ናቸው። የዛሬን ውይይት ስንመለከት በአካባቢያችን ስራ እድል ፈጠራን በተመለከተ ተቋማችን በርካታ ተግባራትን ያከናውናል። ከዚህም ውስጥ መደበኛ ስልጠና መስጠትና አጫጭር ስልጠና ወቅቱን የዋጀ አጫጭር ስልጠና ይሰጣል በተቋማችን። እንደ ማሳያም እንደ ውጭ ሀገር ስራ እድል ፈጠራ እዚህ በእኛም የተለያየ ኮንስትራክሽን ሙያ ስላለ አጫጭር የኮንስትራክሽን ላይ በግብርና ዘርፍ ላይ ደግሞ በእንስሳት ማድለብ፣ በዶሮ፣ በአሳ መሰል ስልጠናዎች ይሰጣሉ በተቋማችን። ከዚህ ጋር ተያይዘው ነው እንግዲህ ዛሬ ስልጠና የተሰጠ የ9 ወር
አፈጻጸም የገመገመበት ሂደት አለ። ከዛ ደግሞ በ6 ወር በቀጣይ ምን እናከናውናለን የሚል በቃኝ መልኩ ነው የዛሬው ውይይት የተደረገው። የቦንጋ ፖሊቴክኒክ ኮሌጅ ዋና ዲን የሆኑት አቶ ዘላለም ዘውደ በኮሌጁ ክህሎት መር ስራ ዕድል ፈጠራ ላይ ከመቼውም በላይ ኮሌጁ ውጤታማን ለማድረግ እየተደረገ ያለውን እንቅስቃሴንም ተናግሯል። ሰልጣኞችን ተቀብለን ማሰልጠን ብቻ ሳይሆን የሰለጠኑ ሰልጣኞችን ከስራ ጋር ከማሳሰር አንጻር የተልኳችን አካል አድርገን በአዲሱ የቴክኒክና ሙያ እሳቤ የተለያዩ በርካታ ስራዎች በኮሌጅ ውስጥ እየተከናወኑ ይገኛሉ። ከነዛ ውስጥም አንዱ የኮሌጅ ውስጥ ኢንተርፕራይዝ ማቋቋም፣ በኮሌጅ ውስጥ የቴክኖሎጂና የቢዝነስ ኢንኩቤሽን ሴንተር ማቋቋም፣ የኮሌጁን አቅም ከማጎልበት አንጻር የውስጥ ገቢ አማራጮችን በማሰብ የተለያዩ የውስጥ ገቢ ሊያመነጩ የሚችሉ ስራዎችን በተለያዩ ዲፓርትመንቶች በአትክልትና ፍራፍሬ፣ በቡና ልማት፣ በእንጨት ኮሌጁ ከማሰልጠን ባሻገር ስራ ዕድል ፈጠራ ላይ አበክሮ እየሰራ ነው ያሉት ዲኑ ከመቼውም በላይ ኮሌጁ ማህበረሰቡ የጎላ ውጤት ለማስመዝገብ ይሰራል ብለዋል። የባለድርሻ አካላትን ኃላፊነት ተቀብሎ በጋራ የመስራትን የሚጠይቁ ጉዳዮች ናቸው። ስለዚህ አሁን ባለው ሁኔታ ከዚህ ቀደም እንደነበረው የክላስተር አደረጃጀት፣ የቦርድ አደረጃጀት ተጠናክሮ በቅርበት ተናበን ከባለድርሻ አካላት ጋር ከዘርፍ መስሪያ ቤቶች ጋር መስራት ከቻልን የስራ እድል ከመፍጠር አንጻር የተሻለ ጥራት ያለው ስልጠና ከመስጠት አንጻር አሁን ያለውን የኑሮ ውድነትም ከማሻሻል አንጻር ብዙ ነገሮችን በማፈጸም እንደ አካባቢም እንደ ሀገርም ያለውን ወቅታዊ ችግር የመቀነስ ትልቅ እድል በእጃችን ይገኛል ብዬ ነው የማስበው። ከውጭ የእስራኤል ጦር ካቢኔ አባል በፈቃዳቸው ከኃላፊነት ለቀቁ። ኔታንያሁ በጦር አጨራረስና በጋዛ ጉዳይ ስትራቴጂክ ማቅረብ አለመቻላቸው በመንግስታቸው አጣማሪ ፓርቲዎች ዘንድ ጥያቄ አስነስቷል። ቤተልሔም ምሩ ተጨማሪ አላት። Major blow to Prime Minister Benjamin Netanyahu's hold on power. Opposition leader Benny Gantz announced he was quitting the country's emergency የእስራኤል government. የቀድሞ መከላከያ ሚኒስትር ቤኒ ጋንቲዝ ከኔታንያሁ የጦር ካቢኔ አባልነታቸው በፈቃዳቸው መልቀቃቸውን አስታውቀዋል። ጋንቲዝ የጋዛውን ጦርነት መቀስቀስ ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካቋቋሙት 3 አካላት ካሉት የጦር ካቢኔ ውስጥ አንዱ ሆነው ለ8 ወራት ዘልቀዋል። ካቢኔው ጋንቲዝን ጨምሮ የመከላከያ ሚኒስትሩ ዮቪ ጋላንትና ጠቅላይ ሚኒስትር ኔታንያሁ አባልነት የያዘ ሲሆን ጋንቲዝ ጦርነቱ በሚመራበት ሂደት ዙሪያ ወሳኝ ሚና እንደነበራቸው ይነገራል። በቅርብ ጊዜያት በጦርነቱ የመጨረሻ ምዕራፍ አካሄድና በቀጣይ የጋዛ ዕጣ ፈንታ ዙሪያ ከኔታንያሁ አስተዳደር ጋር መስማማት ያልቻሉት ጋንቲዝ ልዩነታቸውን በይፋ ሲያንጸባርቁ ተስተውለዋል። የኔታንያሁ መንግስት እስከ ፈረንጆቹ ሰኔ 8 ድረስ በጋዛ ጉዳይ ሊከተል ያሰበውን ስትራቴጂ በግልጽ እንዲያሳውቃቸው ካልሆነ ከካቢኔ አባልነታቸው እንደሚለቁ ያሳወቁት ጋንቲዝ ትላንት ለጋዜጠኞች በሰጡት መግለጫ በካቢኔ አባልነታቸው እንደማይቀጥሉ አሳውቀዋል። ሮይተርስ እንደዘገበው የቤኒ ጋንቲዝ ከኃላፊነት መልቀቅ የኔታንያሁ ጥምር መንግስት ላይ በቅጽበት የሚያሳድረው ተጽዕኖ ባይኖርም የጠቅላይ ሚኒስትሩን በሀገር ውስጥና በውጭ ሀገራት የሚጎበኙ ዜጎችን ድጋፍ ሊያመነምነው ይችላልም ተብሏል። ጋንቲዝ ሲጠየቁ የነበሩትን ጦርነት የሚጠናቀቅበት ሁኔታና የጋዛ ዕጣ ፈንታ ስትራቴጂ ጉዳይ የኔታንያሁ መንግስት ማቅረብ አለመቻሉ በመንግስታቸው አጣማሪ ፓርቲዎች ጨምሮ በሌሎች እስራኤላውያን ጥያቄ የሚያስነሳ ነው። ይህ ደግሞ ፓርላማው እንዲበተንና መንግስት ፈርሶ አዲስ ምርጫ እንዲደረግ ሲጠየቅ ለነበረው የጋንቲዝ ናሽናል ዩኒቲ ፓርቲ ዓላማ መሳካት መንገድ የሚጠርግ ሊሆን እንደሚችል ይጠበቃል። ቤኒ ጋንቲዝ ትላንት በሰጡት መግለጫ ወታደሮቻችን በጋዛ እየተዋጉ ባሉበት ታጋቾቻችንም ሙሉ ለሙሉ ባላስለቀቅንበት ሁኔታ ኔታንያሁ ስትራቴጂካዊ ውሳኔ ለመወሰን ፖለቲካ ጋርዷቸዋል ሲሉ ተናግረዋል። የጠቅላይ ሚኒስትር ኔታንያሁ ጥምር መንግስት 120 መቀመጫ ባለው ፓርላማ 64 መቀመጫዎች አሉት። ሆኖም በጋዛ ጉዳይ ከቀድሞ የካቢኔ አባል ጋር ተመሳሳይ ሀሳብ ያላቸው አጣማሪ ፓርቲዎቹ ለፓርላማው መበተን ምክንያት ሊሆኑ ይችላሉ እየተባለ ነው። ሐማስ ሙሉ ለሙሉ ሳይደመሰስ ጦርነቱ መቆም የለበትም የሚል አቋም ያላቸው ፓርቲዎቹ እስራኤል ጋዛን ሙሉ ለሙሉ መቆጣጠር እንዳለባት ከጋንቲዝ ሀሳብ ጋር ይስማማሉ። Israeli commandos stormed the residential buildings in Gaza where Hamas was hiding those 4 hostages. ሩሲያ የካንሰር ክትባት የሙከራ ሂደትን በማጠናቀቅ ላይ መሆኗን ገለጸች። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። ብሩክታይት ብርሃኑ። Vaccine cancer cells are first removed from an individual patient.
DNA mutations unique to the tumor are የሩሲያ ተመራማሪዎች በካንሰር ላይ ክትባት ሙከራን በማጠናቀቅ ላይ መሆናቸውን የሀገሪቱ ጤና ሚኒስትር ሚካኤል ሙራሽኮ አስታውቀዋል። ክትባቱ በጋማሊያ ኤፒዲሚዮሎጂና ማይክሮባዮሎጂ ምርምር ኢንስቲትዩት ብሉምከን የካንሰር ማዕከልና በኤርሴን ኦንኮሎጂካል ምርምር ኢንስቲትዩት በጋራ መዘጋጀቱን ጠቁመዋል። በመንግስት የገንዘብ ድጋፍ የሚደረግለት የካንሰር በሽታ መከላከያ ክትባት ምርምር በበርካታ የሳይንስ ባለሙያ ቡድኖች በጋራ እየተሰራ እንደሚገኝም አመላክተዋል። ክትባቱ ቅድመ ክሊኒካዊ ሙከራዎችን ያካሄደ እንደሆነና የመጀመሪያዎቹ ውጤቶችን በአመቱ መጨረሻ ይታወቃሉ ተብሎ እንደሚጠበቅ ገልጸዋል። ከዚያም ክሊኒካዊ ሙከራዎች እንደሚጀምሩ ሚካኤል ሙራሽኮ ከዓለም አቀፉ ኢኮኖሚክ ጉባኤ ጎን ለጎን ከመገናኛ ብዙሃን ጋር በነበራቸው ቆይታ ተናግረዋል። የጋማሊያ ኢንስቲትዩት ኃላፊ አሌክሳንደር ጃኒስበርግ ክትባቱን በተመለከተ ባለፈው ሳምንት ለመገናኛ ብዙሃን ሲገልጹ አስቀድሞ በካንሰር ለተያዙ ሰዎች የሚሰጥ የሕክምና ክትባት መሆኑን ተናግረዋል። ክትባቱ የተፈጠረው በኤምአርኤንኤ ቴክኖሎጂ መሰረት እንደሆነና ቀድሞውኑ በመድኃኒት አምራቹ ፋይዘርና ሞደርን የኮቪድ-19 ክትባቶችን ለመስራት ይጠቀሙበት እንደነበር ጠቅሰዋል። ጃኒስበርግ አዲሱ ክትባት ለማንኛውም አይነት የካንሰር ህመም ጥቅም ላይ ሊውል እንደሚችልም ገልጸዋል። identified and then cut and pasted into a harmless virus. When the virus is injected into the የ96 እና የ100 ዓመት ዕድሜ ባለጸጋ የሆኑ ጥንዶች ድል ባለ ሰርግ ተጋቡ። ጥንዶቹ በሰርጋቸው ምሽት በፈረንሳይ ፕሬዝዳንት በተዘጋጀ የራት ግብዣ ላይ ታድመዋል። እነዚሁ ጥንዶች ፍቅር የወጣቶች ብቻ አይደለም፣ እኛም የፍቅር ስሜቶች አሉን፣ ስንገናኝ ልባችን ይመታል ብለዋል። ከአልአይን የተገኘውን ዘገባ ቤተልሔም ምሩ እንደሚከተለው ታቀርበዋለች። አሜሪካዊው የሁለተኛው የዓለም ጦርነት አርበኛ ሃሮልድ ትሬንስ እና ፍቅረኛቸው ዣን ስዌርሊን በፈረንሳይ ኖርማንዲ በዲደህ የባህር ዳርቻዎች አቅራቢያ ጋብቻ ስነስርዓታቸውን የፈጸሙ ሲሆን ጥንዶቹ ፍቅር ዘላለማዊ መሆኑን አረጋግጠዋል በሚል ተወስደዋል። የ100 ዓመት የዕድሜ ሙሽራው ሃሮልድ ትሬንስ የሰርጋቸውን ዕለት በህይወቴ ውስጥ ምርጡ ቀን ሲሉ ገልጸውታል። የ96 የዕድሜ ባለጸጋዋ ሙሽሪት በበኩላቸው ፍቅር ለወጣቶች ብቻ አይደለም፣ እኛም የፍቅር ስሜቶች አሉን፣ ስንገናኝ ልባችን ይመታል ሲሉ ተናግረዋል። ጥንዶቹ በፈረንሳይ የተከበረው 80ኛው ዲዴይ የድል ቀን ላይ የሰርግ ስነስርዓታቸውን የፈጸሙ ሲሆን በዓሉን ለማክበር የወጡ ሰዎች ሙሽሮቹ ለጋብቻ ስነስርዓታቸው ወደ ከተማዋ ማዘጋጃ ቤት ሲሄዱ መልካም ምኞታቸውን ሲገልጹላቸው ታይተዋል። ሙሽራው ሃሮልድ ትሬንስ የጋብቻ ስነስርዓታቸውን ከፈጸሙ በኋላ ባስተላለፉት መልእክትም ለሁሉም የሰው ልጆች ጥሩ ጤናን፣ በዓለም ላይ ሰላምና ዴሞክራሲ እንዲሰፍን እንዲሁም የዩክሬንና የጋዛ ጦርነት እንዲያበቃ እመኛለሁ ሲሉ መልእክት አስተላልፈዋል። የጋብቻ ስነስርዓታቸውን የፈጸሙት የዕድሜ ባለጸጎቹ ምሽት ላይ በፈረንሳይ ኤሊዝ ቤተ መንግስት ልዩ የሆነ የራት ግብዣ ላይ መታደማቸውም ተነግሯል። በራት ግብዣው ላይም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና የአሜሪካው ፕሬዝዳንት ጆ ባይደንን ጨምሮ የሀገራት መሪዎችና ተወካዮች እንደተገኙበት ነው የተነገረው። በዚህ ወቅትም ፕሬዝዳንት ኢማኑኤል ማክሮን ለአዲሶቹ ተጋቢዎች እንኳን ደስ አላቸው ሲሉ የደስታ መልእክት አስተላልፈዋል። በስተመጨረሻ በስፖርት መረጃችን የምንመለከተው በቦንጋ ከተማ የሚገኘው ጄትሊ ቻይና ማርሻል አርት ውሹ ማሰልጠኛ ተቋም ለአራተኛ ጊዜ በማርሻል አርትና ውሹ ያሰለጠናቸውን 40 ሰልጣኞች አስመረቀም። ሰልጣኞቹ ስልጠናውን መውሰዳቸው በአካልና በስነ ልቦና ብቁ እንዲሆኑ እንዳደረጋቸው ተናግረዋል። ምህረት ማሞ የማርሻል አርት ስፖርት በአሁን ጊዜ በኢትዮጵያ የተለመደ መጥቷል። በካፋ ዞን ጥቂት የማይባሉ የስፖርት ማሰልጠኛዎች በግለሰቦች ተከፍቶ ወጣቶችን በስነ ልቦናና በአካል ብቁ እያደረገ ይገኛል። ከነዚህም መካከል በቦንጋ ከተማ የሚገኘው ጄትሊ ቻይና ማርሻል አርትና ውሹ ማሰልጠኛ ይገኝበታል። ማዕከሉ ባለፉት እሁድ ያስመረቃቸው ሰልጣኞች በስልጠናው ምክንያት ካልባሌ ቦታዎች ከመዋል እንዳተረፉም ይናገራሉ። ስፖርት ለኔ አንደኛ ከአእምሮ ከጭንቀት ነፃ እንሆናለን፣ ከሱስ ነፃ እንሆናለን። ከተለያዩ ቦታ ከመሄድ ስፖርት ብናዘወትር ለኛም ለማህበረሰቡም የተሻለ ነገር ነው የሚሆነው እና ስፖርተኛ በመሆኔ በጣም ደስተኛ ነኝ። አንደኛ ሴት ልጅ ስፖርት በሰራ ራሷን ከጥቃት መከላከል ትችላለች። ሁለተኛ ነገር ደግሞ ራሳችንን ሪላክስ ያደርጋል። ፍሪ ሆነን ነው የምንሰራው። ስለ ሴትነት በጣም ሴቶች ስፖርት እንዲሰሩ እመክራለሁ። በዚህ ስፖርት ማለት ያው እኔ እንደ ህይወት ነው ማየው። ለኔ በጣም አስፈላጊ ነገር ነው። አንድ ሰው በእኛ ማህበረሰብ ውስጥ የተለመደ ነገር አለ። ያው አስፈላጊ ናቸው ተብሎ የሚባሉ ነገሮች ውስጥ መጠለያ፣ ምግብ እና ልብስ ነው። እኔ ግን በጣም አስፈላጊ ናቸው ብዬ ከመጨመራቸው ነገሮች ውስጥ አራተኛው ስፖርት ነው ለሰው ልጅ ማለት ነው። በጣም የሰው ልጅ ጤነኛ ካልሆነ ራሱን በጤና መጠበቅ ካልቻለ ሰርቶ መኖር አይችልም። ሰርቶ ቢያገኝም እንኳን ያው ጤናው የተሟላ ካልሆነ ለተለያዩ ወጪዎች ነው የሚያውለው ማለት ነው። ስለዚህ ለኔ ስፖርት ማለት ህይወቴ ነው።
የኖርኩበት ነው። ድሮም ጀምሮ ያደኩበት ነው። አሁንም እየሰራው ያለሁበት ስራ ነው። በጣም ነው የምወደው። እኔ ስፖርትን የምገልጸው እንደ ላይፍ ስታይሌ ወይም እንደ ህይወቴ ነው ማለት ነው። ለእኔ ስፖርት ማለት እንደዛ ነው። ስፖርት ለሰውን ለመንታት ሳይሆን ስፖርት በመጀመሪያ ዲሲፕሊን ያስተምራል። እሱም ከሰው ከአክብሮት ይጀምራል። በመጀመሪያ እኛ ትንሽም ሆነ ትልቅ ስፖርት ላይ ክብር ነው፣ ለማንኛውም ሰው ክብር ነው የምንሰጠው። ሁለተኛ ነገር ደግሞ ሰውን ለመምታት አይደለም፣ እኛ ራሳችንን ዲፌንስ ለመከላከል ነው እና ከተለያዩ ነገር ነፃ ለመሆን። የማዕከሉ አሰልጣኝ ኢንስትራክተር ብሩክ ሀብታሙ የስፖርትን አስፈላጊነት በተከታዩ መንገድ ገልጾታል። ስለ ማርሻል አርትና ውሹም በማህበረሰቡ ዘንድ ያለው እሳቤ የተዛባ ነው የሚለው ኢንስትራክተሩ ይህንን ለመቀየር ግንዛቤ ማስፋት ስራ መሰራት አለበትም ብሏል። ስፖርት ውሹ ሰርቶ ሰው ለመምታት ወይ የሆነ ሰው ለመደብደብ አይነት ነገር ጋር የሚያገናኙ ሰዎች አሉ። በአስተሳሰብ ትንሽ ያለ መረዳት ማለት ነው። ውሹ ግን አጠቃላይ ስራው ጥበብ ነው። በቃ ውሹ የአርት ስራ ነው። ልክ ስዕል እንደምንሰራው ጥበብ ብለን ስዕልን እንደምንጠራው፣ ሙዚቃን ስዕል ብለን እንደምንጠራው፣ ሙዚቃን አርት ብለን እንደምንጠራው እነዚህ ልክ እንደነዛ ሁሉ ውሹ ማለት ልክ አንድ የአርት የአእምሮ ስራ ነው። አእምሮን በመጠቀም እጅና እግርን አንድ ላይ በማድረግ ጥሩ የሆኑ የአርት ቅንብሮችን የምንሰራበት በዛውም ጤናችንን የምንጠብቅበት እና ደግሞ ራሳችንንም ሆነ ሌሎች ሰዎችንም ከተለያዩ ነገሮች የምንከላከልበት ጥበብ ነው እንጂ ውሹ ሰርቶ ሰው አይደበድብም። ውሹ ሰርቶ ሰው አይንቅም። ይሄ ትንሽ የአመለካከት ትንሽ ችግር ስላለን እሱን ወደፊት ያው ይስተካከላል ብለን እናስባለን። ወጣቶች ካልባሌ ቦታዎች ላይ ከመዋል ተቆጥበው የተስተካከለ የአካል ብቃትና ብቁ ስነ ልቦና እንዲኖራቸው ጊዜያቸውን ስፖርታዊ ክንዋኔዎችን በመከወን እንዲያሳልፉ መልእክታቸውን አስተላልፈዋል። ስፖርት ሁልጊዜም ቢሆን ከሱስ ከሚያገኙት ደስታ ይልቅ ስፖርት ሲሰሩ የሚያገኙት ደስታ እጅግ በጣም ሊለካ የማይችል ነገር በጣም ሰፊ ነው። ስፖርት ሰርቶ አንድ ሰው እኔ አሁን ለምሳሌ ስፖርት ካልሰራው እውነቴን ነው ምልክ በቀን ውስጥ የሆነ ነገር ካልሰራው በቃ በጣም ይከብደኛል፣ ደስተኛ መሆን እንኳን አልችልም። ስለዚህ በጣም ጤናን ሳትጎዳ ራስን አልባሌ ቦታ ላይ ሳታውል ጤናን እየጠበቅ ራስን በስፖርት ከምንም በላይ ራስን ከስፖርት ማዝናናት ይቻላልና ወንድሞቼ ጓደኞቼ የምመክራቸው ነገር የተለያዩ ሱስ ውስጥ ያሉ ልጆች ከዚህ በመውጣት ወስኖ መውጣት ይቻላል። ከወሰኑ ማድረግ ስለሚቻል ወስኖ በመውጣት እነዚህ ከሱስ ራሳቸውን አጽድተው ደስተኛ ሆነው ጤናቸውንም ሳይጎዱ እንዲኖሩ ነው የምፈቅደው። በዛም ልክ ደግሞ ክለባችን የጀትሊ ውሹ ማርሻል አርት ማሰልጠኛ ክለብ ማሰልጠኛ አድራሻችን ያው እንደ ቦንጋ ከተማ ሆስፒታል ኤሪያ ላይ ነው፣ ሆስፒታል ሰፈር ላይ ነው። እኛን ማግኘት የሚፈልጉ ሰዎች ስልክ ቁጥር አለን 0912 43 64 73 ደግሞ አለው 0912 43 64 73 ከኛ ጋር በመገናኘት የሚያስፈልጋቸውን የሆነ ተመጣጣኝ የሆነ ስልጠና እንሰጣቸዋለን ማለት ነው። ሰው ጤናቸውን እንዲጠብቁ ነው ለወንድሞቼ ማስተላለፍ። ኢንስትራክተር ብሩክ ወጣቶችን በተለያዩ የስፖርት አይነቶች የሚያሰለጥኑ ማዕከላትን የሚመለከታቸው አካላት ድጋፍ እንዲያደርጉም ጠይቀዋል። ክቡራትና ክቡራን ተመልካቾች ለሰዓቱ ከክፋ ቴሌቪዥን ይዘን የቀረብናቸው ዘገባዎች የተከታተላችሁትን ይመስሉ ነበር። ከቀሪ የክፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ ጋበዝኩ። ፍጹም ተሾመ ዜናውን እየመራው ከእናንተ ጋር ቆይታ አድርጌያለሁ። መልካም ጊዜ